ሰላም እንዴት አላችሁ? ቻናላችን ተከታታዮች ይህ የማተርኒቲ ቻናል ነው። ዛሬ ስለ አልኮል የምናወራ ይሆናል ማለት ነው። አልኮል ድሪንክ ፕሬግናንሲ ይመከራል አይመከርም የሚለውን ጥያቄዎች መሰረት አድርገን የምንወያይ ይሆናል ማለት ነው። እስከ ውይይታችን መጨረሻ ድረስ እንድትከታተሉ እንጋብዛችኋለን። እንግዲህ ዛሬ አልኮል በእርግዝና ሰዓት ቢወሰድ ጥሩ ነው ጥሩ አይደለም፣ ምን ሊያስከትል ይችላል የሚለውን የምናይ ይሆናል ማለት ነው። የትኛውም መጠን ያለው አልኮል በእርግዝና ጊዜ መወሰድ አለበት መወሰድ የለበትም የሚለው ብዙ ጊዜ አከራካሪ ነው። እስኪ ዛሬ እንግዲህ ስለ አልኮል በእርግዝና ሰዓት እንዴት መወሰድ አለበት መወሰድ የለበትም የሚለውን ምናይ ይሆናል ማለት ነው። አብራችሁን እንድትቆዩ ጋብዛችኋለሁ። በእርግዝና ጊዜ የሚወሰድ የትኛውም መጠን ያለው አልኮል በጽንስ ላይ ጉዳት ያደርሳል ነው። እንግዲህ በእርግዝና ሰዓት የትኛውንም አይነት አልኮል በየትኛውም መጠን አይወሰድም ማለት ነው። ስለዚህ አልኮል አይመከርም ነው። እንግዲህ አልኮል ከተወሰደ ደግሞ ምን ሊያስከትል ይችላል የሚለውን እናያለን ማለት ነው። በተለይም ደግሞ የእርግዝና የመጀመሪያ ክፍል ወይንም የመጀመሪያዎቹ 3 ወር ፈርስት ትራይመስተር የምንለው የሚወሰደው ከሆነ በጽንስ ላይ የሚያስከትለው ጉዳት ከፍ ይላል ማለት ነው። እንግዲህ አልኮል እንዲወሰድ አይመከርም። ከተወሰደ ደግሞ የመጀመሪያዎቹ 3 ወራት ወይንም ፈርስት ትራይመስተር የምንለው በዚህ ሰዓት ከተወሰደ ጉዳቱ ከፍ ይላል ማለት ነው። እንግዲህ ከዚህም በላይ ከተወሰደ ጉዳት የለውም አይደለም፣ ግን ጉዳቱ ከፍ የሚለው ደግሞ እስከ 3ኛ ወር ድረስ የመጀመሪያዎቹ 3 ወራት ከተወሰደ ጉዳቱ ከፍ ይላል ማለት ነው። በአልኮል መጠጦች ውስጥ የሚገኘው ኢታኖል የተባለው ኬሚካል የጽንስ አፈጣጠር ችግር ወይንም ማልፎርሜሽን የምንለው ማለት ነው እንዲከሰት በማድረግ ቀዳሚ ይሆናል ማለት ነው። ስለዚህ አልኮል መጠጣት በፍጹም የተከለከለ ነው ማለት ነው በእርግዝና ሰዓት ማለት ነው። እንግዲህ አልኮል በጽንስ ላይ ምን አይነት ጉዳት ሊያደርስ ይችላል የሚለውን መነጋገር ይኖርብናል ማለት ነው። ስለዚህ አልኮል ጠጥተን ጽንሱ ላይ ምን ችግር ሊያደርስ ይችላል ማለት ነው። እናት አልኮል ከጠጣች ጽንሱ ላይ ሊያስከትል የሚችለው ጉዳት ደግሞ መመልከት ይኖርብናል ማለት ነው። በጽንስ ላይ የሚያስከትለው ችግር በአጠቃላይ የፌታል አልኮሊክ ስፔክትረም ዲስኦርደር የሚባል ጥላ ስር የሚካተት ነው ማለት ነው። በዚህ ውስጥ ዋና ዋናዎቹ ለምሳሌ አንደኛ ፌታል አልኮሊክ ሲንድረም የሚባል አለ። ይህ ምን ሊያስከትል ይችላል? ከተወለደ በኋላም ሆነ በፊት የእድገት መቀንጨር ያስከትላል ማለት ነው። አነስተኛ የጭንቅላት መጠን እንዲኖር ያደርጋል። ተደጋጋሚ የሚጥል በሽታ እንዲኖር ያደርጋል። እንዲሁም የጭንቅላት አፈጣጠር ችግር እንዲኖር ያደርጋል ማለት ነው። ሌላው የእድገት መዛባት ማለት ነው። የእድገት መዛባት እንደ አልኮል የሚጠጣ እናት አልኮል ከማጠጣ እናት ጋር ህፃኑ ሲወዳደር የእድገት መዛባት ችግር ያጋጥማታል ማለት ነው። አልኮል የሚጠጣ እናት ላይ ያ ማለት ይሄ ዴቨሎፕመንታል ዲሌይ የእድገት መዘግየት ያጋጥማል ማለት ነው። ለየት ያለ የፊት አቀማመጥ ይኖራቸዋል። ላይክ እንደ ከንፈር፣ አይን፣ ጆሮ እንዲሁም ፊት ላይ የሚታይ ይኖራል ማለት ነው። ሁለተኛው ከአልኮል ጋር የተያያዘ አፈጣጠር ችግር አልኮሊክ ሪሌትድ በርዝ ዲፌክትስ የምንለው ችግር አለ ማለት ነው። ሌላኛው የልብ ግድግዳ ክፍተት ሊያጋጥም ይችላል። አጥንትና መገጣጠሚያ መዛባት ሊኖር ይችላል። የኩላሊት አፈጣጠር ችግር ሊኖር ይችላል እና ስለዚህ እነዚህ ሊኖሩ ይችላሉ። የአይን አፈጣጠር ችግርም ሊኖር ይችላል። የጆሮ አፈጣጠር ችግር ሊኖር ይችላል። ስለዚህ እነዚህ ሁሉ ከአልኮል የሚጠጣ ሰው ጋር ተዛማጅ የሚመጡ ችግሮች ናቸው ማለት ነው። በእነዚህ ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ መጻፍ ይቻላል ማለት ነው።